አስቡት፣ ዓመታትን የለፋችሁበት ስራ ሲፈርስ፣ ያጠራቀማችሁት ገንዘብ ሲያልቅ፣ ትልቅ ተስፋ ያደረጋችሁበት ነገር ገደል ሲገባ እና አበቃልኝ ብላችሁ ከዜሮ ለመጀመር ስትገደዱ ምን ይሰማችኋል? ብዙዎቻችን በዚህ ሰዓት አላህ በሩን የዘጋብን ይመስለናል። አላህ በሩን የዘጋብን ይመስለናል። ለምን እኔ ላይ ይሄ ደረሰ ብለን እንማራለን። ግን ወላሂ ዛሬ አንድ ትልቅ እውነት ልነግራችሁ መጥቻለሁ። አላህ አንድን በር የሚዘጋው ከተሻለ እና ያማረ ሌላ በር ሊከፍትላችሁ ሲፈልግ ነው። ወይንም ሊከፍትላችሁ ፈልጎ ቢሆንስ? ዛሬ ከዜሮ መነሳት ውድቀት ሳይሆን አዲስ ምዕራፍ መሆኑን በተግባር ላሳያችሁ ነው። እስከ መጨረሻው አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሀቢ ቄሬ ቤተሰቦች፣ ባለፈው ቪዲዮዬ ላይ ከነበረብኝ የሰው ዕዳ እና ከባድ ጭንቀት እና ዲፕሬሽን ለመውጣት ሱቄን በመሸጥ እንዴት ከባድ ውሳኔ እንደወሰንኩ አካፊያችሁ ነበር። ማሻአላህ ብዙዎቻችሁ ታሪኩ የራሳችሁ እንደሆነ ነግራችሁኛል። አላህ ሁላችንም ከፈተና ያውጣን። ግን ዛሬ አንድ ከባድ ጥያቄ ላነሳላችሁ ፈልጋለሁ። ሱቄን ከሸጥኩ በኋላስ ያ ሁሉ የለፋሁበት ስራ ፈረሰ። ከዜሮ ልጀምር ነው ብዬ ተስፋ ቆረጥኩ ወይንስ ሌላ መንገድ መረጥኩ? እውነቱን እንገራችሁ፣ አንድን የለመድነው ስራ ወይንም ህይወት አጥተን ከዜሮ መጀመር እጅግ በጣም ከባድ ነገር ነው። በጣም ይከብዳል። አንተ እኮ አልተሳካልህም፣ ወደክ እያለ ተስፋ የሚያስቆርጥ እንዲህ ያለ ይጎተጉተናል ሸይጣን ራሱ ማለት ነው። ነገር ግን እንደ ሙስሊም አስተሳሰባችን ከዚህ የተለየ መሆን አለበት። አላህ ሱብሓነሁ ወተዓላ በሱረቱል በቀራ አያ 2:16 ላይ እንዲህ ይለናል፣ አንድን ነገር ልትጠሉ ትችላላችሁ፣ እርሱ ግን ለእናንተ የተሻለ ኸይር ነው ይለናል። ሱብሓነላህ። እኔ ሱቄን መሸጤን ንብረቴን ማጣቴን እንደ ውድቀት አላየሁት፣ ይልቁንም አቅጣጫ መቀየር ብዬ ነው ያሰብኩት። አላህ ያ መንገድ ለእኔ እንደማያዋጣኝ ስላወቀ የተሻለ ሪዝቅና ሰላም ወዳለበት አቅጣጫ ሊመራኝ አሮጌውን በር ዘጋው፣ ጥርቅር አድርጎ ዘጋ። ምክንያቱም ስለማይጠቅማኝ ማለት ነው። ዛሬ ስራ ላጣችሁ፣ ቢዝነሳችሁ ለፈረሰባችሁ፣ ወይንም ህይወት ከዜሮ እንድትጀምሩ ላስገደዳችሁ ውድ እህቶቼና ወንድሞቼ ዛሬ 3 ወሳኝ መፍትሄዎችን ልሰጣችሁ መጥቻለሁ። አንደኛ፣ ውሳኔው ቀደርን በቃ የተቀደረ ነገር ነው፣ በጸጋ መቀበል። በጸጋ ተቀበሉት። የሆነው ነገር ሁሉ የሆነው አላህ ስላለው ነው። በጸጋ ተቀብላችሁ አልሐምዱሊላህ ብሉ። ያለፈው አልፏል፣ አይመለስም። እገሌ ነው ያበላሸብኝ፣ እንዲህ ባደርግ ኖሮ ማለቱን አቁሙ። አላህ የጻፈው ቀደር ወዳችሁ ተቀበሉት። ውስጣችሁ ሰላም የሚያገኘው ያኔ ብቻ ነው፣ ወዳችሁ ስትቀበሉት። የሆነው ነገር ሆኗል፣ አይመለስም። ሁለተኛው፣ አስተሳሰባችሁን ቀይሩ። ከዜሮ የጀመራችሁ አይደለም። አዎ በኪሳችሁ ገንዘብ ላይኖር ይችላል፣ ግን ከትልቅ የህይወት ትምህርት ከልምድና ከብስለት ጋር ነው አዲስ ነገር የምትጀምሩት። ካለፈው ነገር ብዙ ነገር ስለተማራችሁ። ዜሮ ማለት ምንም አለማወቅ ነው፣ ከዜሮ መጀመር። እናንተ ግን ብዙ አውቃችኋል፣ ካለፉ ነገሮች ብዙ ነገር ተምራችኋል። ስለዚህ ያን ሁሉ የህይወት ልምድ አካብታችሁ አሁን የሆነች ነገር ስትጀምሩ የበለጠ ከበፊት የበለጠ የመሳካት ዕድሉ በጣም ከፍተኛ ነው ማለት ነው። ሶስተኛው፣
ሰበቡን አድርሱ። ተወክላችሁን በአላህ አድርጉ። እጅን አጣጥፎ መቀመጥ በእስልምና ቦታ የለውም፣ በፍጹም ቦታ የለውም። የምትችሉትን ማንኛውም ሐላል ስራ ጀምሩ። ትንሽ ናት ብላችሁ አትናቁ። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ እንዳስተላለፉት ሰማይ ወርቅና ብርን አታዘንብም፣ እኛ እንለፋለን። አዎ በረካውን እና ስኬቱን ደግሞ ሙሉ በሙሉ በአላህ ላይ እንመካለን። ተወክላችን በአላህ ላይ ብቻ እናደርገዋለን። እኛ የምናደርገው ሰበቡን ነው የምናደርሰው። በቃ ማድረግ ያለብንን ነው የምናደርገው። ውጤቱ ደግሞ ለአላህ እንተወዋለን ማለት ነው። ውድ ቤተሰቦች፣ ውድቀት ማለት መውደቅ ሳይሆን ከወደቁ በኋላ አለመነሳት ነው። አያችሁ፣ እኔም ከዛ ሁሉ ፈተና በኋላ አላህን ተደግፌ ሰበቤን አድርሼ ዛሬ ላይ የተሻለ እና ሰላም ያለው ህይወት እየኖርኩ ነው። አላህ የዘጋባችሁ በር ካለ እርግጠኛ ሁኑ። የተሻለ በር አዘጋጅቶላችኋል። ይህ ቪዲዮ ተስፋ ለቆረጠ አንድ ሰው ትልቅ ብርሃን እንደሚሆን አምናለሁ። ስለዚህ እባካችሁ በሌሎች እንዲደርስ ሼር አድርጉት። ሐሳባችሁን ደግሞ ከታች ኮሜንት ላይ ጻፉልኝ። እናንተስ ከዜሮ የጀመራችሁበት አጋጣሚ ካለ እንዴት አለፋችሁ? ለቻናሌ አዲስ የሆናችሁ እንደዚህ አይነት ገንቢ እና እውነተኛ የህይወት ትምህርቶችን ሁሌም ለማግኘት ሰብስክራይብ ማድረጋችሁን እንዳትረሱ። አላህ ሁላችንም ከጭንቀት አውጥቶ የተሻለውን በር ይክፈትልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አሁን ደግሞ ባለፈው ከለቀቁት ቪዲዮ የተወሰነው ቀንጨብ አድርጌ ላሰማቸውና ሙሉውን ደግሞ ከዚህ በፊት የነበረውን ቪዲዮ ገብታችሁ ትመለከቱታላችሁ። ወላሂ አላህ ምስክሬ ነው። ዛሬ ይዤላችሁ የመጣሁት ታሪክ የፈጠራ ታሪክ አይደለም፣ ወይንም የሌላ ሰው ታሪክ አይደለም። እኔው ራሴ በተግባር ያለፍኩበት የሰው ዕዳ እንዲእንቅ አድርጎ ይዞኝ ከባድ ጭንቀት እና ዲፕሬሽን ውስጥ ከገባሁበት የጨለመ ህይወት እንዴት እንደወጣሁ የራሴው እውነተኛ ታሪክ ነው። አስቡት፣ በየቀኑ በየሰዓቱ ሰዎች ዕዳቸውን ሊጠይቋችሁ ሲመጡባችሁ፣ መውጫ ቀዳዳ ስታጡ፣ ብዙ ነገር ሞክራችሁ ብዙ ሰው ጠይቃችሁ ምንም በሮች ሁሉ ሲዘጉባችሁ፣ ዛሬ ይህንን አስገራሚ የራሴው የህይወት ሚስጥር እነግራችኋለሁ። ሙሉን ቪዲዮ ተለቋልና ቪዲዮን ገብታችሁ እዩት። ቪዲዮንም ላይክ፣ ሰብስክራይብ፣ ሼር አድርጉ።